ኦትስን ብቻ ያለምንም ተጨማሪ ምግቦች ለ2 ቀናት ብንመገብ ለጤና እጅግ ጥቅም እንዳለው አዲስ ጥናት ጠቆመ። ጥናቱ በ17 ጎልማሶች ላይ የተካሄደ ሲሆን በቀን 300 ግራም ያህል ኦትስን ለተከታታይ 2 ቀናት ያለ ሌላ ተጨማሪ ምግብ እንዲመገቡ በማድረግ ለውጣቸውን ለመመዝገብ ተችሎ ነበር። በውጤቱም ተሳታፊዎቹ በአማካይ 2 ኪሎ ያህል ክብደት የቀነሱ ሲሆን የኮሌስትሮል መጠናቸው ደግሞ በ10 በመቶ ያህል መቀነስን አሳይቷል። በተጨማሪም የአንጀት ጤናቸው ላይና የደም ግፊታቸው ላይ መሻሻሎች ታይተውባቸዋል። ይህ ሁኔታ ከ6 ሳምንታት በኋላ ሲታይም የተሻለ ለውጥ አስመዝግቦ ታይቷል። የጀርመን ዩኒቨርሲቲ ኦፍ ቦን ተመራማሪዎች ይህን አጭር የአመጋገብ ሙከራ ከሌላ የረዥም ጊዜ የአመጋገብ አይነት ጋርም አነጻጽረውት ነበር። ይኸውም በሁለተኛው ቡድን ሌሎች 17 ሰዎችን ለ6 ሳምንታት በየቀኑ 80 ግራም ኦትስ ብቻ ወደ መደበኛ ምግባቸው እየጨመሩ እንዲመገቡ ማድረግ ነበር። ነገር ግን ይህ ዘዴ ያነሰ ውጤት አሳየ። ይህም በጥናቱ የታዩት የሜታቦሊክ ጥቅሞች በቀጥታ ኦትስን ለብቻ ከተመገቡት ላይ ብቻ የተስተዋለ ሆኖ ተገኝቷል። ኦትስ በፋይበር፣ ቫይታሚኖች፣ ማዕድናትና ፖሊፊኖል ተብለው የሚጠሩ እብጠትን የሚቀንሱ የእጽዋት ኬሚካሎች የበለጸገ ከመሆኑ የተነሳ ለአንጀት ጤና፣ ለታይፕ 2 ስኳር፣ ለደም ስኳርና ኮሌስትሮል፣ ለከፍተኛ ክብደት፣ ለደም ግፊትና ሌሎችም ሜታቦሊክ ችግሮችን ለመቆጣጠር ርካሹ ዘላቂውና ውጤታማ የሆነው መንገድ ሊሆን እንደሚችል በጥናቱ ተጠቁሟል።